Hello everyone. ዛሬ made of እና made from የትኛው ነው ለነዚህ አረፍተ ነገሮች ሊስማማ የሚችል? made of ስንል መልሰን እቃው ማቴሪያሉ መልሰው ስናገኘው ፕሮዳክቱ ላይ መልሰን ስናገኘው made of እንጠቀማለን። ነገር ግን ቅርጽ ለውጦ መልክ ለውጦ ሲመጣ ግን made from እንጠቀማለን። Okay? All right. So let's start the lesson. Chair is ወንበር ከምን ተሰራ? Chair is dash wood ይለናል። Well, made of. አሁን እንደምታዩት wood የሚለው መልሰን አግኝተነዋል። Okay? wood እንጨቱ ማቴሪያሉ ላይ መልሰን አግኝተነዋል። ጠረጴዛውን ስታይ ወይ ብረት ከብረት የተሰራ ከሆነ ወይም ከእንጨት መልሰን እናገኘዋለን። ይሄ chair is made of wood እንላለን ማለት ነው። ኦኬ ቺዝ አይብ ማለት ነው። ቺዝ ኢዝ ምን ዳሽ ሚልክ። አሁን ከሚልክ ነው የሚሰራው አይደለ? ግን ያ ወተቱ መልሰን እናገኘዋለን? I don't think so። ስለዚህ from ይሆናል ይሄ ማለት ነው። from this is from cheese is I'm sorry made የሚለውን እያስገባል። ኦኬ made የሚለውን እዚህ እናስገባለን። made okay made chair is made of what wood። እዚህ ጋርም እንደዚሁ cheese is made of cheese is made okay made from what milk. All right. Wine is what? Dash grapes. ከgrapes ወይም ከፍሩት መሰል ነው የሚሰራው አይደለ? ስለሆነ ምን እንላለን? yes እዚህ ጋር ምን እንላለን? ስናስተካክለው made wine is made wine is dash grapes. All right. Let's see. wine is made from ነው የምንለው ወይስ ኦፍ ነው የምንለው? አግኝተነዋል፣ ወደ ፈሳሽነት ተቀይረዋል፣ ቅርጽም ምንም። ስለዚህ እዚህ ጋር ምንድነው የምናስገባው የምንችለው? from ነው ማለት ነው። from ነው የምንለው። ኦኬ from ነው የምንለው። well እያስተካከልን sorry made የሚለውን ቀድሜ ማስገባት ነበረብኝ። clothes are made of of ይሻላል made of cotton። now አልባሳት ከጥጥ ነው የሚሰሩ፣ ግን ያ ጥጥ መልሰን እናገኘዋለን አናገኘውም። ስለሆነ from ነው የምንለው ማለት ነው። from ነው የምናስገባ እዚህ። okay from all right a ring ቀለበት a ring is made dash gold of course ከተለየ ከብር ሊሰራ ይችላል but the thing is a ring is made dash gold well ስለዚህ ያ ወርቅ መልሰን እናገኘዋለን አናገኘውም? እናገኘዋለን አይደለም እንዴ? so a ring is made of እናደርጋለን እዚህ ጋር በሰዓት of እንጠቀማለን ማለት ነው። okay a ring is made of what gold። ስለዚህ መልሰን ያወርቁ ፕሮዳክቱ ላይ እናገኘዋለን ማለት ነው። ኦኬ the bottle ስንል like ሃይላንድ እና ምን አድርገን እንውሰደው? the bottle is made dash plastic. all right here the bottle is made dash plastic። መልሰን ሃይላንድ ላይ ላስቲኩ እናገኘዋለን ማቴሪያል ላይ ፕሮዳክቱ ላይ ስለሆነ ኦፍ እንጠቀማለን ማለት ነው። ኦኬ ኦፍ እንጠቀማለን። so the bottle is made of what? plastic. okay made of plastic. look a house is dash a house is made dash bricks ምንድን ነው? ጡብ ወይም ደግሞ ሸክላ ማለታችን ነው። right
ስለዚህ house is made of bricks መልሰን ውጤቱ እናገኘዋለን። ስለሆነ made of ነው የምንለው ማለት ነው። እዚህ made of ከጭቃ የተሰራ ቤት ቢሆንም house is made of መድ እንላለን። ስለሆነ ያ መድ መልሰን እናገኘዋለን። ስለሆነ ኦፍ እንጠቀማለን ማለት ነው። ኦኬ መልሰን ማናገኘው ከሆነ ግን from እንደምንጠቀም አንደርሳል። alright let's go here. Juice are made dash fruit ጭማቂ ከምን ይሰራል? ከፍሩት ይሰራል። now look at juice are made from dash fruit now look የተለያየ አይነት ጭማቂ አለ። የማንጎ የሙዝ ሳይቀር የብርቱካን። ስለዚህ መልሰን ያ ነገር አናገኘውም። ስለሆነ made from ነው የሚሆነው እዚህ ጋር made from ነው የምንለው ማለት ነው። alright let's see cake dash flour dash made cake is made dash flour ማለት ዱቄት ማለት ነው። now look cake is made dash flour አሁን ያ ኬክ ዱቄቱ እናገኘዋለን መልሰን አናገኘውም። ሌላ ቅርጽ፣ ሌላ መልክ፣ ሌላ ቴክስቸር ይዞ ነው የምናገኘው። ስለሆነ from ነው ይሄ የምንለው ማለት ነው። from ነው የምንለው from ነው የምንለው right okay let's see እነዚህ ሁለቱ ነገሮች ግልጽ ያደርጉልናል ብዬ ገምታለሁ። alright እዚህ ጋር let's put the made verb. The book is made dash the book is made dash paper አንድ መጽሐፍ ከወረቀት ተጻፈ ስንል ያ ወረቀቱ መጽሐፉ ላይ መልሰን እናገኘዋለን። ኦኬ ይሄ ምንድነው የሚሆነው? the book is made of ነው የሚሆነው። መልሰን ወረቀቱ አግኝተነዋል። መጽሐፉ ስንገልጸው ወይም ከጅምሩ ከከቨሩ ጀምሮ ወረቀት ነው። ስለሆነ the book is made of paper። ነገር ግን the book is made dash trees ከዛፍ ተሰራ ካልን ግን መጽሐፉ ሙሉ ለሙሉ ተቀይሯል። ስለሆነ from ነው የምትወስደው ማለት ነው። from ነው የምትወስደው right አይ ሆፕ የዛሬ ትምህርት እንደምታዩት made of እና made from ነው። የትኛው ነው አንድ አረፍተ ነገር ሊስማማ የሚችለው ነው? ይሄን ይመስላል። ሼር ሰብስክራይብ ማድረጋችሁ አትርሱ። ሀምብል እንግሊሽ ውስጥ ብዙ አይነት ትምህርቶች አሉ። መማር ለምትፈልጉ በኦንላይን ባላችሁበት ሆናችሁ በውጭ ሀገርም በእነዚህ ስልኮች ደውሉልኝ፣ አስተናግዳችኋለሁ። Thank you very much. I'm out. I'll see you on the other side.